ሰላም ጤና ይስጥልን ውድ እንግዳው ቤተሰቦች እንኳን ወደዚህ ዩቲዩብ በሰላም መጣችሁ። እንግዲህ ዛሬም እንደተለመደው እናንተን ዘና ፈታ ያደርጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። በሚያስቁት እንስቃለን፣ እንዲሁም ደግሞ ግርምትን አስተያየትን በሚፈልጉ ነገሮች ሁሉ አስተያየቶችን እየሰጠን ከቪዲዮዎች ጋር አብረን እንቆይ። እንዲሁም ደግሞ ላይክ፣ ሰብስክራይብ በማድረግ እንድታበረታቱኝ ስል በአክብሮት ጠይቃለሁ። ከቪዲዮዎቹ ጋር አብራችሁን ቆዩ። ተወኝ እንዴ አንተ ብቻ አንቺ እኮ ነው የምታስጨንቅኝ። ጭራሽ አንቺ ነሽ ትለኛለህ እንዴ? እንዴ ልትጨቀጭቀኝ ነው እንዳገባኸኝ እንዴ? ሁነኛ መፍትሄ ይዤ መጥቻለሁ። እሺ ምንድነው መፍትሄው? ሐኪም እንትና ጋር ሄጄ ነው እቺን ነገር ቤታችሁ ውስጥ ጨስ እንደዚህ ማሽተት ምናምን ጥሩ ነው፣ እርኩስ መንፈስ ደራሹን ነው የሚያጠፋው ብለዋል። ለሰላማችን ሲል በማጨስ ብቻ ያጠፋል። በመጥፎ መንፈስ ርግፋል ነው የሚያጠፋው። እርኩስ መንፈሱ አስዋናት እያለ ነው አጅሬው። ኧረ ተው እንዴ! ጭራሽ እርኩስ መንፈሱ አስዋናት እያለ እኮ ነው። ወይ ጉድ! እሺ ጭራሽ መኖሩንም ረስተውታል። ተይ እባክሽ ምን ሊያደርግ ነው? ለካካ ይሄ ምቀኝነት ነው የእውነት። እንደ ጭራሽ በትራስ ውስጥ ብርጭቆ ጨምሮ የተመታ እዚህ አካባቢ ሲመታኝ ነበርና ዳኛ ያስቆመን መሰለኝ። ታታይለና ትክክል አልነበረም። አዎ ታፕ ምናምን አላረኩም እኔ። ለምን ታፕ ነው አይደል? ላይክ አልገባም፣ አንገቴ ውስጥ ገብቷል። ያዘኝም እዚህ ጋር ፊት ለፊት ነበር ያዘኝ ምናምን። ኦፍ ኮርስ ፔን እዚህ አካባቢ ይኖራል፣ ግን ታፕ አላረኩም። ለምን ተረፍኩ ነው እንደ ወንድሜ? ዳኛው ለምን ነፍሴን አተረፈ ነው? አንተ እኮ ሲሆን የምስጋና ፕሮግራም እኮ አዘጋጅተህ ዳኛውን እግዚአብሔር ያክብርልኝ ጀቹ ቀብዳም ወንድም ጋሼ ህሊና ንቃተ ህሊናን እዛው ትተወተ ነው። ምንድነው እሱ ነገር ወንድሜ? በ50 ሰከንድ አከነቲ ነፍሲ ስትፊዴ አከነቲ ሲጥ ሲጎዴ ደምስሪ ተከታትሮ እኮ ነው የቆምከው። ጨርሰ እንደምንም እግዚአብሔር ተመስገን ጀቴ ማለት ሲወቃ እንደዚህ በጭቂ ላይ እንደዚህ ሲወቀጣን ቱረኝ አይተናል እኮ አይን አለ እኮ ምን ነው እንጃ ምን አይን የጠፋ መሰለኝ። አይተናል በቃ ያለፈው ፈሰፈተም ተጠቀጠቀም ተቱመም ተተ ለቀጣይ ተዘጋጅ በቃ እንዴ። ከዚህ ውጪ ጨዋታው አልቀጠለም። ጨዋታው ቢቀጥል ህይወቴን ኬስ ይንቀጠሉ በሪዛ ጋር አከተመ ህይወቴን ኬስ ነታው እንጂ ንቃተልና ማለ እንዴ ሞራሊ ሲገነነ ማለ ወራባላ ወራባላ እንዴ ጭራሽ ሊያስተባብልም እየሞከረ ነው ደግሞ። ያው እንግዲህ ያለፈው አልፏል። አንድ ተሸንፏል። መሸነፍን ደግሞ በጸጋ መቀበል ጥሩ ነው። ግን አሁን ቀጣይም ግጥሚያ ይጋጠማል፣ ይሳተፋል እየተባለ ነው። ለቀጣዩ ቢዘጋጅ በአሪፉ ቢመጣ ጥሩ ነው ብዬ አስባለሁ። እስኪ እናንተን ሀሳብ አስተያየት ደግሞ በኮሜንት አስቀምጡልኝ። How are you, Melat? I am good. ሜላትና ጳውሎስ ከአስር ሬት ጋይስ ሜላታችን 10 ከ10 ብላለች። ሌትስ ጎ ጋይስ ወደ ቪዲዮ። በውበቷ ልቤ ተማርኮ ሌላ ማሰብ አቃተኝ። ቀን ማታም ስሟን ጠራለሁ የሷ ሆኜ በሷ እምላለሁ። አፌ ተገኘ ገርሞት ውበቷ ስጸዳል ውበት ወሰውነቷ ሜላትና ጳውሎስ በቃ ንፍር እኮ ነው የሚያደርጉ የሆነ። አሁን ደግሞ ጭራሽ ብለው ቪዲዮ ምናምን እያሉ ካሜራማን ሆኖ መጣሱ። ይመቻቸው። ሌላ ምን ይባላል?
ሰው ከአፈር ነው የተሰራው ወይስ ከዝንጀሮ ነው? የሳይንስ በሳይንስ ታምናላችሁ? በምን ይሰራው ይችላል? ከአፈር ነው ከአፈር ወይስ እኔ ተቃራኒ ሆናለሁ ከዝንጀሮ ነው። እሺ የመጣበትን ታውቃለህ? የመጣማ ከክፍለ ሀገር ነው። ጭራሽ ከክፍለ ሀገር ነው የመጣው አላለም። ኧረ በላቸው እንዲሁ መቼ እንደሚሻሻል አላውቅም። አበሻ ለአበሻ ማዘን አቁሟል ስላችሁ በምክንያት ነው። እስኪ ቪዲዮ እዩትና ኮሜንት አብረን እናነባለን። እሺ 100 ሺህ ብር ታልኩኝ። አቤት እንዴት ይባላል? አካውንት ላክልኝ ፎሎ ላርግ። አይዞ ወንድሜ ሁሉም ያልፋል፣ ይሄ ግን አያልፍም። ኧረ ተው ተው፣ እሱ ጣለህ እንጂ ምኑን ጣልከው ወንድሜ? ብሩን የጣለው አባይ ባንክ አለክ ቀዘፈው። ወይ ጉድ! ንግድ ባንክ አለክ? እኔማ አለኝ። ምን እንቁልልጭ ነው? ይሄ ህዝብ እኮ በቃ አልተቻለም፣ ይኮምተዋል። በቃ ባገኙ አጋጣሚ ሀሳቡን ከመስጠት ወደኋላ የለም። አብሽር እመጣለሁ። ቤተኛውን አለ ፎሎ አድርጌሻለሁ። እመጣለሁ። ምንድን ነው ይውረዱ በቃ የምትይው ስራ አይደለም? ምን ነው ጠገብሽ? በጣም ጠገብሽ። ስራ ሲበዛ ያለኝ ሰው ነኝ። ስራዬን አይነግሩኝም የራሴ የሆነ ስለዚህ ስራዬን አሽቃብጥሎታለሁ። እዚህ ጋር ስራዬን ሊያስተምሩኝ አይሞክሩ እንዴ ነው ያሽቃብጡልኝ። እሱ ነው የቀሩት። ልክፈሎት ያሽቃብጡልኝ በገዛ መድረኬ። ሊሞቱ ነው መሰለኝ ደንበኛችን። ከእርሱ አይጠበቅ ሊሞቱ ነው። ሄዶን ሳይግቡ ለክፉም ለደጉም አላማረኝም። የእርሶ ነገር ይሄ ከሱ አይደለም። እሺ ለራሱ ብዬ ነው። በኋላ ሞቶ ወይኔ በእምነት ያለችኝም በሰሞ እንዳይሉ። እሺ ቀጥ ገና መኪና እንደዛልሻለሁ እንዴ? በነፃ የሚሰጥ አገልግሎት የለም። ለታቁበትም እንትን እንዳልሎት አይታቁ በጣም ካሉ በቂ ነው። ደንበኛችን አሁን ውጭ ነው ያሉት? ውጭ ነው ያሉት ማለት ከቤት ውጭ ነው ያሉት? ነው ቤት ውስጥ ነኝ። ታዲያ እንዴት ነው ሁለት ፀሐይ የሚታየኝ ደንበኛችን? ፀሐይ ያለ ወትሮ ከእርሶ ውጭ ፀሐይ የሆነ ሰው አለ እንዴ ደንበኛችን? ዋንስ ኢን ዴይ እንትን ዱባይ ላይ ያስተናገደኝ አስተናጋጅ ራሱ እንዳንቺ እንደዚህ አላሞገሰኝም በእውነት። ይሄ ደግሞ ሰሞኑን የመጣች ልጅ ነች። በቃ ግርብ ነው የምትለኝ። ላይቭ ቁጭ ብላ ለሚያለቅስላት ታለቅሳለች። ኮይን ተከፍሏት ማለት ነው። ለመሳቅም ወይኔ ወይኔ ለማለት ብቻ ሰው ኮይን ይስጣት እንጂ የፈለጉትን ትልላቸዋለች። ብቻ ግን ይሄ አመት እኔ እንጃ፣ ወደፊት ገና ብዙ የምንሰማው ነገር ይኖራል። ጃኒ ምንድነው ያደረገችው? እውነት የዛሬው ፕሮግራም የቀለበት ፕሮግራም ነበረ? ቲክቶከሯ በርካቶችን ያነጋገረ ድንቅ የማርኬቲንግ ስራ መስራቷ እየተነገረ ይገኛል። በዚሁ ቲክቶክ ላይ ቲክቶከሯ ቀለበት ልታስር ነው በሚል መረጃዎች ሲጋሩ ከርመዋል። ቲክቶከሯ የጥሪ ወረቀቶችን በትናም ነበር። ታዲያ በጥሪው መሰረት ብዙ ሰው ተገኝቶላትም ነበር። በቦታው ሲገኙ ቀለበት ሳይሆን የጠበቃቸው የዶክተር ፌበን የጥርስ ሕክምና ክሊኒክ አምባሳደር መሆኗ ነው። ይህንን ጉዳይ እንዴት ትመለከቱታላችሁ? ሀሳባችሁን ኮመንት ላይ አጋሩኝ። እኔ ራሱ በጣም ነበር የገረመኝ እውነት። ያው ብዙ ሰው እንደሚጠብቀው ቀለበት ታስራለች ብዬ ነበር የጠበቅኩት ከአዶናይ ጋር ማለት ነው። ግን እውነታው የሆነው ሌላ ነው። ይህንን ህዝብ ሸወደችን፣ የእውነት አታለለችን። መቻት የማትገመት ሰው ሆን ይላል ደግሞ የሰሞኑን ትሬንድ ነው። እኔ ነኝ ከፍለዋል እድ የቃሽሞ በዋሌቱ ይዞ መጣ። ብቻ ቃሊያትም እንዳይሆን
እሺ አሁን ምን ይባላል? ምን ይባላል? እሺ አሁን የዚህስ ደግሞ በጣም ከፋ። ጭራሽ ሂሳብ ልክፈልልህ እያለችው እሷ አይሆንም ብሎ በቃ ወደ ማጠብ ገባ። ማትገመቱን ማለት እንደዚህ ወላጄን አምጥቻለሁ። እሺ ምን አድርጎ ነው በእናትሽ? አረ ልጆት በጣም የደደቦች አለቃ ነው። ደደብ ነው? ደደብ ነው። አንተ ደደብ ነህ? ምን ደደብ አይደለም፣ የክላሱ ጂኒየስ። ያው ጂኒየስ ነኝ አይደለም? ጂኒየስ ነው። ጉዱ ነው ያው። ምን እስቲ ሌላ ቦታ ፈለግ አድርገህና ሂድ። ይሄው ይዣት እመጣለሁ። አባይ አረ አንቺ እስቲ እና ያለ ማን ደደብ እንደሆነ እሺ። አረ እዛ ክላስ የለሽም። አዩት አይደል ድድብ ነው። አንቺ እውነት ደደብ ነው። ሌላ ክላስ አትፈልጋትም እንዴ? አረ አፈሪ በለ። ይሄን ያስተማር ና አብረን ፈልጋለን። አብረን ፈልጋለን። እሺ ለካስ ከዘር ነው ከልጅየው አይደለ? ከዘር ነው የእውነት ከዘር ነው እንዴ! ጭራሽ ከፊት ለፊታቸው ተቀምጣ አብሮ አባትየውም ሊፈልግ አብሮ ተነሳ። ጂኒየስ፣ እውነትም ጂኒየስ። አባት ኤሌክትሪክ ነህ እንዴ? ለምን ልቤን ነዘርከው? አንቺ ያምሻል እንዴ? ወይኔ የዛሬው ሙቀት ደግሞ ይለያል። እንዴት? ሁለት ፀሐይ ስለወጣ ሙክክር ነው የምታደርገው። አንቺ ጤነኛ አይደለሽም እንዴ? ይቅርታ ሰው አለ እንዴ? አዎ ምን ነው? ዊ ሶሪ መልአክ አላልኩም። ኧረ በእናትሽ አንቺ ልጅ ሂጂልኝ። አባት እንቅልፍ ነህ እንዴ? ኧረ አይደለሁም። አንተን ሳስብ እኮ እረፍቴን አገኛለሁ። እቺ ያማታል እንዴ? ትኖር ነህ እንዴ? አይደለሁም። ህይወቴን እኮ አጣፈጥከው። ውይ አባት ይቅርታ ስላስቆምኩ፣ ግን ሁሌ እንደዚህ ነህ እንዴ? እንዴት እንደዚህ ዘናጭ? ኧረ በእናትሽ አንቺ ልጅ ዞር በይልኝ። እስኪ እናንተ ደግሞ ከዚህ ውስጥ አሁን ከሰማችሁት ፒክአፕ ላይን የትኛውን የተመቻችሁ ወይም ደግሞ ተጨማሪ እናንተ የምታውቁት ፒክአፕ ላይን ካለ አስተያየት መስጫ ስራ አስቀምጡልኝ። ምንድን ነው ሰክሮ መምጣት? ዛሬም ደግሞ ትሰክራለህ? ምን የምትሆን? አልሰከርኩም ዛሬ። ጭራሽ ሰክረህ መተህ ደግሞ አልሰከርኩም ብለህ ተዋሸኛለህ አይደል? ኧረ ሴትዮዋ ተጨቃጨቀኝ፣ እኔ አልሰከርኩም። መጨቃጨቀው እኔ ነኝ? ሰክረህ መተህ ትንሽ ስድብም አማረ። እንካ እማዬን አናግራት። ሄሎ ማዘሪ። እውነትም አልሰከረም። ጫማ እንካ ብላ ማዘርን አናግራት ስትለው ሄሎ ማዘር ይላል። አለማፈሩ ደግሞ አልሰከርኩም እያለም ይከራከራል። እዩዋቸው እስኪ በእናታችሁ ደስ አይልም? እንደዚህ አብሯችሁ የሚያረጅ ፍቅር ይስጣችሁ። የእውነት ልቤን ነው የነካው። አንዳንድ ሰው ለማስደሰት እኮ በቃ ትንሽ ነገር በቂ ነው። የግጥሜ ርዕስ ወንድ ልጅ ጀግና ነው አያልቅስ ይሉሃል። እኔ እንደማየው እንባ ተጠራቅመው አይንህን ሞልቶሃል ያስብላል። ምክንያቱ ምንድነው? የለቅሶ ቢሉህ ዞር አድርጋ አሳያቸው ባንክ አካውንት። አዘኑልኝ ካልከኝ ሂዳት አብረን የሰማነ ምን አይነት ግጥም ነው? ሻውኒ ግጥም ነው። ኧረ ተው ደግሞ አሁን ጭራሽ ከልጅ ዳውድ ጋር ኮላብ እያደረጉ ይመቻቸው። እኔ የምልሽ ግን ምን አይነቱ እንዲመችሻል? ህግ የጣሰ ቀዳዳ
ጀግና ወንድ ልክ እንደኔ ማለት አንተ ደግሞ ጀግና ነህ እንዴ? እኔ እኮ ማለት እዛ ጦር ሜዳ ላይ 30 የጠላት ወታደሮችን የተያውም የታጠቁ ብቻዬን የማረኩ ሰው ነኝ። ብቻ ግን እንዴት ከበብኳቸው? ለምንድን ነው የከበብካቸው? አንድ ብቻውን ሆኖ 30 የታጠቀ ሰው ከበበ። አቶ ከበበ ያንተው ቀደዳስ ደግሞ ይለያል። ሜላትና ጳውሎስ ይላል። ሻሩካና ቃጀሎ ምንድነው? तुमने न जाने क्या सपने दिखाए तुम पास आए እኔንም ወሰወቱ እኮ የህንድ ፊልም ትዝታዬን አመጡት። ይመቻቸው። ካልተቻሉም የሆነት ክርስቲያኖና ከሜሲ ክርስቲያኖ ቤቢ ላይ ያለች ወላሂ ሲያርሰበ እሱ ጎል ያግባ እሱ ያሸንፍ ሲጨፍር ሮናልዶ ይሄና ምንድነው የምትጠይቂው? ቴሪ ኦንሪ በጣም ነው የምወደው። ሰው ሊያምነኝ አይችልም። እና እንዴት ነው የምነግርሽ? ሜሲ እኮ ሜሲ ክርስቲያኖ ሌላለ እንዴ ሜሲ ናቻ ሜሲ የኔ ጌታ ሜሲ ነው። እኔ ያው ክርስቲያኖ ሮናልዶ ነው በጣም የምወደው። እኔ እንደዚህ ስል አንቺ ቅር እንደሚልሽ አውቃለሁ፣ ግን እንዳይከፋሽ እንደዚህ ስል ሳምሪ አርጀንቲናዊን የሚደርስበት የለም። እግር ኳስ ከተባለ ሮናልዶ ነው። ሮናልዶ በእግር ኳስ መደሰት ነው ፈልግ። በእግር ኳስ ደግሞ የሚያስደስተኝ የኔ አእምሮ ማሰብ ማይችለውን ነገር የሚያደርግ ተጫዋች ነው። ያንን ደግሞ ሜሲ ያደርጋል። ጥያቄው ራሱ ንጉሠ ነገሥት ዘእግር ኳስ ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ሮናልዲኒዮ ሃርድ ወርክ ዊል ኦልዌይስ ቢ ታለንት ክርስቲያኖ ሮናልዶ ቫሞስ። እሺ እኔ ኦቪስ የታወቀ ነው። ሲያርሰብን ውስጤ ነው። እንደዛ ስል ግን ሜሲን እጠላዋለሁ ማለት አይደለም። ሜሲም ይመቸኛል፣ የራሱ የሆነ ነገር አለው። ግን ለኔ ሲያርሰብን ይዘን ናምበር 1። እናንተ ከሜሲና ከሲያርሰብን የትኛው ነው ምርጫችሁ? ሐሳባችሁን ኮሜንት መስጫ ላይ አስቀምጡልኝ። እንግዲህ ቤተሰብ የዛሬውን ቪዲዮ ጨርሳችኋል። ላይክ፣ ሰብስክራይብ ማድረግ እንዳይረሳ። እንዲሁም ደግሞ ሐሳብ አስተያየታችሁን በኮሜንት መስጫ ስራ አስቀምጡልኝ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ።